ዩቲዩብ የመጀመሪያ ዩቲዩባችን የሀዘን ሳይሆን አይደል ብቻ እንደዚህ አይነት ቪዲዮ ይሆናል ብዬ አስቤ አላውቅም በህይወት ዘመኔ እና የመጀመሪያ ቪዲዮአችን ከቤት ልቀቁ ተባልን ከተከራየንበት ቤትና በሰባተኛ ወራችን ከቤት ልቀቁ ተባልን እና የመጀመሪያ ቪዲዮአችን ከቤት የምንለቅበት ጆርኒ የሚጀምርበት ቪዲዮ ነው የሚሆነውና ይሄን ጆርኒ ደግሞ ከእናንተ ጋር ነው የምናስኬደው። አዝናለች ውዷ ሚስት ያዝናለች። ጌታ እምባይና ላይ ያለና አልቅሳ አባብያት ምናምን ቪዲዮ ሪከርድ እናድርግ ምናምን ብያት ነው። እስኪ እንዳታደርሽው። እሺ ቀጥይ፣ ተናገሪ። የምትፈልጊው ነገር ምን የተሰማሽ ነው? ለምን እየተፈጠረብን ብለሽ ፈራሽ? ለምን አዘንሽ? እምነትሽ በእግዚአብሔር ላይ ያለሽን እምነት ለምን ቅድም እንደሚያልሽ ለምን እግዚአብሔር ይሄንን እኛ ላይ ያደርግብናል አልሽ? እስኪ ንገሪኝ። እናውራ እስኪ። ያው በቃ አሁን ይሄ ነው ፖድካስታችን ጀምሯል። ስለዛ እናውራ። ይሄ ምን እየተሰማሽ ነው? አልቅሻ እንዴ? ቅድም ጮክ በደምብ ድጋሚ ማልቀስ ፈልጋለሁ። አይ ሲሪየስ ሀሳብሽን ተናገሪ። ከማልቀስ ውጭ አንቺ አሁን ጠንካራ ሰው ነሽ፣ አድርገሽ ትልቅ ሰው ነሽ፣ የገባሽ ሰው ነሽ። በትዳር 7 ወር ኖረሻል። በ7 ወራችን ውጡ የተባልነው በዚህ በሰባተኛ ወራችን ሰውየው ከመጀመሪያ ከሚኖርበት ቤት እሱ ውጣ ተባለና ተከራይ ነው እሱ ማይ ቲንክ ተከራይቶ ነው እየኖረ የነበረው እና በቃ ውጣ አሉኝ። ስለዛ በዚህ ሰሞን ፈላልጉ ምናምን አለ። እንደዛ ሲለን አጠገቤ ነበረችና አለቀሰች። እሺ ንገሪኝ፣ ምንድን ነው ተሰማሽ? እኔ ጌታም በጣም ነው የከፋኝ። በጣም ማለት አንዳንድ ጊዜ አእምሮ ዝግጁ ሆኖ የሚደረጉ ነገሮችና አእምሮ ዝግጁ ሳይሆኑ የሚደረጉ ነገሮች ከባድ ናቸው። አይደለም በዚህ ቅጽበት ይቅርና ከዚህ በፊት ምናምን ነገር ካለችን ቤት ነው በጣም ነው የምወዳት ምናምን ነገር ብዬ ከቃለው ባንወጣውላ ብዬ አውቃለሁ። ማለት ዛሬን ሳይሆን ይሄን አስቤ ተናገርኩት ገና ወደፊት ምናምን ነገር ነበርና ዛሬ ሲሆን ደግሞ በጣም ይካፋል። ከዛ ደግሞ እኛም ያለንበት ሲቹዌሽኖች አሉ ምናምን ነገር ነው። በቃ እነዚህ ነገሮች አንድ ላይ ሆነው ያስከፋል። አኛውን ያለበት ሲቹዌሽን እንኳን በቃ መጀመሪያ ላይ ያወጣናቸው ብሮች የሰርጉ ወጪዎች ምናምን እቁብ ምናምን ነበርና ብዙ ነገራችንን አዛብቶብናልና አሁን ላይ በዚህ ሰዓት ቤት ፈልጉ ከዛ ደግሞ በአሁን በተከራየንበት ፕራይስ አናገኝ ምናምንና እሱን ማድረግ በዚህ ሰዓት ከባድ ነው ባለን አቅም ማለት ነው። እኔ ግን ላይክ ሲነግረኝ ራሱ ሳወራው ራሱ እሺ በቃ ችግር የለም ነው ያልኩት። ቢኪ ግን ደነገጠች። ከዛ ደላላ ጋር ደወል ያለውን ፕራይስ ስንሰማን ምናምንና ስንሰማ እኛ ከቶዮነስ በጣም ከባድ ነው ለኛ ከምንችለው በላይ ነው ከአቅማችን በላይ ነውና እኔ ግን ስቲል እግዚአብሔር ይመስገን ውስጤ እኔ መስከረም ሳይገባ ቤት እንገዛለን አውጃለሁ ይሄን ቃልና እግዚአብሔር ይረዳናል። ልክ እሱን ሲልና ቢኪ ደግሞ እንትን ሲላት የመጣልኝ ምን መሰላችሁ? ይሄድልን እንትን አላለችም ማለት ጌታን በቃ የመጣልኝ ማርሻል ነው። ምን ብለን ደግሞ ጸልየን ነበረ እኔና አንስተን ከኔ ጸልይ ነው ያንተ ሐሳብ ከሆነ
ላይክ ብር አሁን ማርሻል ከሰጠን ብሩን ቤት እንገዛበታለን አይደል ያለው። ያንተ ሀሳብ ከሆነ ይሳካል ብለን አይደል የጸለይ ነው። ከዛ በቃ ልክ ጭንቅላቴ ላይ የመጣው የመጣው ከዛ እዚህ ጋር ደግሞ ዩቲዩብ ከፍቻለሁ። ዩቲዩብ ከፍቼ ወደ ታች ስክሮል ሳደርግ ወደ ታች ይሄ ማርሻል አካውንት ነው ይመጣልኝና እግዚአብሔር በዚህ እንትን ቤት ሊገዛልን አስበው ከሆነ ብዬ ነው ያሰብኩትና በጣም ነው ተስፋዬ የጨመረው። ማርሻል እምነቴን የጨመረው አታልቅሻ እምነቴን የጨመረው ማለት እግዚአብሔር ይሄንን ሳስበውልን ቢሆን እኛ ያላሰብነው ነገር ነው አይደለ? እስካሁንም ያደረገልን እግዚአብሔር ከሰርጋችን ጀምሮ ከሰርጋችን በፊት ላይክ አስተዳደጋችን እንትን ራሱ ከአስተዳደጋችን ራሱ እግዚአብሔር እንዴት እየተጠነቀቀልን እንዴት ፕሮቴክት እያደረገ አይደለ እዚህ ያደረሰን። ከዛ ደግሞ ሪሌሽንሺፕ ከጀመርን በኋላ እንዴት ፕሮቴክት እንዳደረገ እንዴት እንደጠበቀ በጣም ከብዙ ነገር አብሶ በዚህ ጀነሬሽን ደግሞ እንደኛ እንደዚህ አይነት እንትን ይዘን ጠብቀን ራሳችንን ከሴክስ ጠብቀን ከመጠጥ ጠብቀን ከበር ለኪኛ ከዛ ውስጥ እግዚአብሔር ጠብቆ ከዛ ምንም አይነት ግንኙነት ሳናረግ ምናምን ይሄ በእኛ አቅም የሚሆን ነገር አይደለም። በእኛ አቅም ችለነው አይደለምና እግዚአብሔር ነው የጠበቀን ያን ሁሉ ጊዜ ነው ማለት። ከዛ ከተዋወቅን ከ7 ዓመት ከ6 ዓመት በኋላ ደግሞ ስንጋባ እጃችን ላይ ምንም ነገር የለም። ይሄ ቤት ከኛ አንድ የገዛ ነገር አለ። ምን አለ የገዛ ነገር? የኛ የሆነው ይሄ ላፕቶፕ ነው። ይሄ ላፕቶፕና ፍራሻችን ያልጋ ፍራሻችን አይደለ? ምንጣፋችን እኛ ምንጣፍ የኛ ነው። እግዚአብሔር ነው ሙሉ ቤታችን ያሟላልን አይደል? እኛ ምንም ያደረግነው ነገር የለም። እና እኔ ልክ ይሄንን ስሰማ ከዛ የቢኪን ደግሞ ትንሽ መከፋት ሳይ ምናምን ጌታን ማርሻል ተንበርከን ስለጸለይን ነው አብሶ ላይክ እንደዛም ልጅ ይመጣልኝ ማለት ነው። ተንበርከን እና ምን አልሽ እዚህ ጋር ደግሞ ቅድም እኛ እሱ እግዚአብሔር እንደሚፈልገው እየሆንለት ስላልሆነም ሊሆን ይችላል አልሽኝ አይደል? እኔ ደግሞ አልኩሽ ልጁ ነን አይጨክንብንም። እንደዛ እንደምንሆን ወደፊት ያውቃል። እንደሚፈልገው እንደምንሆንለት እግዚአብሔር ያውቃል። እና እኔ ተስፋዬ እንደሆነም ላይክ እግዚአብሔር ይርዳንና ካደረገልን እግዚአብሔር ብቻ ያደርገዋል። በዛ ወይ ነው ብዬ ተረዳሁት። የቃሌን ፍሬ በልቻለሁ። ሰርጋችንን ጸዴ ነው የሚሆነው ብዬሻለሁ። ያለ ሰርግ አላገባሽም ብዬሻለሁ። አንቺ በሽምግልና ለክስቲ እኔ በሰርግ አግብቼሻለሁ። መጀመሪያ የተከራየነው ቤት የሚያስጠላ ቤት ነበረ። እንደዚህ አይነት ቤት ውስጥ ያለው የሚያምር ቤት ነው ብዬሻለሁ። ምን አልኩሽ ብዬሻለሁ። እኔ አፌን ፍሬ እስካሁን በልቻለሁ። ከዚህ በኋላ ማልበላበት ሪዘን ምንድን ነው? የለም አይደለ? ከዚህ በኋላ ማልበላበት ሪዘን ምንም የለም። እና አትይኝ እንደዚህ በፍቅር አይደል? ማለት እንትን መሰላችሁ ያለን እኔና ቢኪ እሷ ነገሮች ላይ ቶሎ ትጨነቃለች። ምን ትላለች፣ በቃ ትፈራለች፣ ድንግጣለች። ሁሉ ነገር ልብስን ሰብስባለች። ሰውዬው እኮ ላይ ከአንድ ወር በላይ እየሰጣናል እኮ ሰውዬው። ልብስን ሰብስብ ገብተን አለች፣ ደላላ ጋር እንደውል አለች። እኔ ገና እኮ ነው አልኳት። እኔ ግን ምን አይነት ሰዎች መሰልናችሁ? እሷ አሁን የምትጨነቅላት በቃ የሆነ ነገር ከተፈጠረ እዛ ነገር ላይ በጣም ኦቨርቲንክ ታደርጋለች፣ ከሚባለው በላይ ኦቨርቲንክ ታደርጋለች። እኔ ደግሞ ምን አደርጋለሁ? አምናለሁ፣ እናገርና ለእግዚአብሔር ትቼው አምናለሁ። ፕሪንስ ጸላዮች ሰዎች ሆነን አይደለም በጣም ይሄ አክራሪ ሃይማኖተኛ ሰዎች ሆነን አይደለም። በጣም እግዚአብሔር ላይ እንትን በጣም አታች የሆኑ ሰዎች ሆነን አይደለም። ግን በቃ እግዚአብሔር ነገሮችን በጣም ያስተካክለልን ለኛ ይሄ ያዳላልናል ራሱ እንደሚባለው ነገር አለ አይደል? እንደዛ እያደረገልን የሄድን ሰዎች ነንና እኔ እግዚአብሔርን አምነዋለሁ። ለምን እንደሆነ አላውቅም። ቢሆንም ባይሆንም ማለት ነው።
ቢሳካም ባይሳካም ተከራይተን እንኖራለን። የኢማርሻልን እንትን ካልደረሰንና እግዚአብሔር ስንጸልይ ግን አንቺ የጸለይሽበት ውይ ማለት ነው በጣም ደስ የሚል ውይ ነበርና እኔ ጌታ በዛ ታይም ቃል እንደሚሳካ እርግጠኛ ነበር። እና አባባ ይጸልያሉ በዚህ ጉዳይ እቤት ውስጥ ይሳቅ አባባ ይብትዩ ነው ቁጭ ብሎ ነው የሚጸልይ። ይሄ ማርሻል እንዲሳካ እንኳን ይሄ ማርሻል የዳጊ እንዲሳካ ይጸልያሉ ስቲል ማለት ነው። የዳጊን ይጠብቃሉ እና የማርሻል እቤት ውስጥ ተንበርክከው ነው የሚጸልዩት ለኛ ማለት እኛ ስንጸልይ ምናምን ማለት ነው ጌታ እኔ በቃ ኦልሞስት በዛ ታይም እግዚአብሔር አሳክቶታል ብዬ ያመንኩት እና ደግሞ ከዚህ በፊት ታቱ ስትመጣ መልኬ ጋር ስንሄድ ምናምን ብዬሻለሁ። መስከረም ምን ብዬ ለሁሉም የተናገርኩት መስከረም ሳይገባ እግዚአብሔር ያሳካልና ቤት እንገዛልና አልኩሽም። አታልቅሻ እንዴ ቤት ልንገዛ እኮ ለምን ታለቅሻለሽ? ባንገዛ ራሱ ጸድ ቤት ውስጥ ነው ምን ነው እግዚአብሔር ነገሮችን እግዚአብሔር ያስተካክለናል። ደሞዝ ስንት ነው የተጨመረልኝ ነበር ትዝ ይልሻል? እንዴት እንኖራለን ብለን ስናስብ አይደል እግዚአብሔር ነገሮችን ሲያስተካክል አላልኩሽም? እግዚአብሔር ነገሮችን ያስተካክለናል። አሁን ስለፈራን እንደሆነም ሰምታራ እሱ ላይ እምነታችን እየቀነሰ እሱ ላይ ያለን እምነት እየተሸረሸረ ነው የሚመጣብንና እኔ አሁንም ምልሽ እግዚአብሔር እናምነዋል። ቀጣይ መስከረም ላይ ደግሞ የራሳችን ቤት ነው አዲሱን ዓመት የምንሻገረው። እኔ አሁንም የማውቀው ነው እንደዛ። ግን ምንም እጄ ላይ የለም አካውንት ውስጥ ያለው ታውቂያለሽ እስቲል ማለት ነውና እግዚአብሔር ላይ ስለማምን እኔ መስከረም ላይ አንዴ ብቻ አይደለም ይሄን ቃል ያወጣሁት በጣም ብዙ ጊዜ መስከረም ላይ የራሳችን ቤት ይኖረናል። ቸኛ ምንድነው የሰርጋችን ላይ የተባልነው የመርሳችን ላይ የተባለ ለምን አባት መጥቶ እዚህ የነገረን አይደለ? የሰርጋችን አንቺ ቤትም ቸርችም የተባልነው ምንድነው? ንገሪ። አንብቢው ቀይ ምንድነው? አንብቢው መዝሙረ ዳዊት 122 128 መዝሙረ ዳዊት 128 እና አንብበው ጮክ ብለሽ ጮክ እግዚአብሔርን የሚፈሩ ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስት በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት፣ ልጆችን በማዕድህ ዙሪያ እንደ ወይን ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክ፣ በሕይወት ዘመን ሁሉ የኢየሩሳሌም መልካምነትን ታየዋለህ፣ የልጆችህንም ልጆች ታያለህ። በእስራኤል ላይም ሰላም ይሁን። ምንድን ነው የሚለው? ይሄ እግዚአብሔርን ከፈራን ምድር ላይ ያሉ ነገሮች በሙሉ ለኛ እንደሚሰጡ አይደል? እኔ ደግሞ ምን ብዬ አምናለሁ? ምድር ላይ ያለ ነገር ቤስት ነገር ይገባኛል ብዬ አምናለሁ። ምድር ላይ ያለው ቤስት ነገር አይገባሽ? ይገባሻል። ለምን? የእግዚአብሔር ልጅ ነሽ። የሰራው ለኛ ነው አይደል? ለማን ነው የሰራው? ለኛ ካልሆነ አይደል? ስለዛ ይገባኛል መመኘት ነው። ቃል አውጥቼ ብቻ መናገርና መስራት ያለብኝ የሰራው እግዚአብሔር ከእግዚአብሔር መጠበቅ አይደል? እግዚአብሔር ነው የሚባርከን አይደል? እስካሁንም የባረከን እግዚአብሔር እና እኔ አልፈራም። እግዚአብሔር አለ። አትፍሪ። እሺ እኔ አሁን ረጅም ሰዓት አወራ 15 ደቂቃ ሙሉ አወራ። እኔ እኮ እግዚአብሔርን ሳላምን ምናምን ቀርቼ አይደለም። በቃ እኔ ባህሬን በቃ ቶሎ ነው የምጨነቀው፣ ቶሎ ነው የምከፋው፣ ቶሎ ነው ማዝነው። ለየትኛውም ነገር ኢሚዲየት አክሽን የሚወስድ ሰው ማለት እኔ
ቶሎ ይከፋኛል፣ ቶሎ ይደብረኛል፣ ቶሎ አዝናለሁ፣ ቶሎ ስቃለሁ፣ ቶሎ አለቅሳለሁ። እሱ እንቅረጽ ብሎኝ ቪዲዮ እያስተካከለ ያ ነገር ልለው ፈለኩኝና ግን አልስቅም ተውኩኝ። በቃ 5 ቀን ዱባይ ልንሄድ ስለሆነ ከዛ ስንመጣ ቤት እንገዛለን። ግን አልስቅም፣ ሳቅ አልፈልግም ብዬ ድጋሚ ደውኩ። ይሄ ሜንታሊቲሽን ነው የሚፈልገው ማውጣት ነው ካፍሽ። እኔ እየጠበቅኩት ነገር ያሰብኩት ነገር የማይሆን ከሆነ በጣም ይከፋኝ። እያንዳንዱ ነገር በቃ ካሰብኩት መሆን አለበት። ያው ህይወት እንደዛ አይደለችም፣ ግልጽ ነው። ግን እስካሁንም እንደዛ ሳይሆን ቆይቷል። ያለፉ ጊዜያትም አሉ እንደዛ ያለንበት፣ ግን ልለምደው አልቻልኩም። ሁሌም እንደ አዲስ እከፋለሁ፣ አለቅሳለሁ ምናምን ነገር እና በቃ አሁንም ያልጠበቅኩት ነው። ይሄ ደግሞ ጭራሽ ኤክስፔክት ያደረግነው ነገር ስላልሆነ ነው። ጭራሽ ማለት እኛ ስተት የሰራ ነው በስነ ስርዓት አለመዋዋላችን ነው። ሄደን ቀበሌ አለመዋዋላችን እኔ አይደለም ልቀቁ ጭማሪ ነው ሲያሳስበኝ ራሱ ነበር። እየጨመረብናልና ገና አመት ሞልቶት ሲጨምር የሚጨምረው ብር ነው እኔ ሲያሳስበኝ ነበር። አይደለም እንደዚህ ልቀቁ እንባላለን ብለን ማሰብ በዚህ ሰውዬው በጣም ጥሩ ሰው ነው። መልካም ሰው ነው። እግዚአብሔር ይባርከው ጌታ በጣም እኔ እንደ አጋጣሚ ስንት አካሪዎችን ያውቃል። ደብረ ብርሃን ላይ 2 አካሪዎች ነው። ከዛ መጀመሪያ የተከራየ ነው። ከዛ እሱ 4ኛ እና በጣም ጥሩ ሰው ደብረ ብርሃን ላይ አንደኛ የመጀመሪያ ነው። ቤት ደግሞ በጣም እላፊ ጥሩ ሰው ናቸው። ቤተሰብ ጋራቸው መስቀ ነበር እና ደግሞ እሱ በጣም ጥሩ ሰው ነው። በጣም እግዚአብሔር ይባርከው። እናመሰግናለን። ኦልሞስት 7 ወራችን ነው። 7 ወር ሙሉ ቤቱ ላይ እንድንኖር ተከራይተ ነው ቢሆንም ስለሰጠን እግዚአብሔር ነገሮችን ያስተካክልለት እና እኔ ግን ዛሬ ደውሎ ትንሽ ቆይቶ ተሳስቼ ነው ቢለኝ ራሱ በጣም ደስ የሚለው ይሄው ገደርኳችሁ እቤት እንገዛለን። አሁን ራሱ አብላ እሷ ይሄን ቤት ብንገዛው ደስ ይላታል። በዚህ እሷ ይሄን ቤት ብንገዛው ደስ ይላታል። እኔ ደግሞ ምን እንደምል እንገራችሁ። እኔ ከተማ ላይ ነው እንደዚህ ገጠር ገብተን አንኖርም። አዲስ አበባ ነው ግን ራቅ ያለ አዲስ አበባ ነው። አይዞሽ እንዴት ነው ጭንቅላታችን መመለስ የሚችለው? እስኪ እነዚህ ድንገት ቤት ለቀቁ የተባሉ ሰዎች ኤክስፒሪየንሳቸውን ሼር ያደረጉን ጥሩ ነው። እንዴት ነው ቤት እስክናገኝ ወይ የሆነ መፍትሄ የሚባለው ደረጃ ላይ እስክንደርስ እንዴት ነው ጭንቅላታችን ነው? ምንም የለም በቃ ፈልጎ ማግኘት ነው። ይገኛል። ልብስ እንዳሰበስብ እና እግዚአብሔር ይመስገን አይደል። መጀመሪያ የነበርንበት ቤት የተከራየናት ሳንኖርበት የተከራየነው ቤት እዛ ቤት ምን የሚያስጠላ ቤት እንደሆነ ከዛ ቤት ደግሞ ወተን ወደዚህ ገብተናል። ከዛኛው ከወደቀ ቤት ወደ ተሻሻለ ቤት ገብተናል። ከዛ ተከራይተን ነው ከዚህ ወደዚህም ተከራየ ነው። ኔክስት ሌቭሉ ምንድነው? ኦን ማድረግ ነው ራስ ቤት አይደል? ቀጣይ የራሳችንን ቤት ነው ኦን የምናደርገው። አሜን። እስኪ ጮክረን አሜን። እስኪ ጸልይ። በቤት ጉዳይ በኤሚ ማርሻል ጉዳይ ጸልይ እስኪ። ቅዱስና ተፈተኑት ነው የዘላለም አምላክ እግዚአብሔር አባቱ እናመሰግናለን። አሜን። ጌታ አምላክ እግዚአብሔር አባቱ ስለ ሁሉ ነገር እናመሰግናለን። አሜን። ህይወታችን ላይ ስለሆነው እየሆነ ስላለው ወደፊት ስለሚሆነው እናመሰግናለን። አሜን። የዘላለም አምላክ እግዚአብሔር አባቱ
ስለምታግዘን እናመሰግናለን። አሜን። ስለምትረዳን እናመሰግናለን። አሜን። አብረህን ስለሆንክ እናመሰግናለን። አሜን። ባዶነት አይሰማም። አሜን። ሁሉ ጊዜ አብረህን። አሜን። ጌታ አምላክ እግዚአብሔር አባቴ ከጎናችን ስለምትሆን ስለሆንክ እናመሰግናለን። አሜን። ዘላለም አምላክ እግዚአብሔር አባቴ ያ ሰምተሃል ምናምን አይደለም የተባለው፣ ያው ቀድመህ የምታውቀው ነገር ነው። ከኛም ከሞትም በፊት ቀድመህ የምታውቀው ነገር ነው። እኔ ዘላለም አምላክ እግዚአብሔር አባቴ መፍትሄ ይስጠን። አሜን። ጌታ ሆይ አግዘን። አሜን። ጌታ አምላክ እግዚአብሔር አባቴ ለኛ መልካም የሆነውን ነገር አድርግልን። አሜን። የኛ ሐሳብ አይደለም፣ የኛ እቅድ አይደለም፣ ያንተ ነው ያማረው የተሻለው። እና አምላክ እግዚአብሔር አባቴ የተሻለው ነገር ስጥ። አሜን። የተሻለውን ቤት ስጥ። አሜን። ለኛ የሚገባን ለኛ የሚሆነውን ነገር አዘጋጅ። አሜን። ጌታ አምላክ እግዚአብሔር አባቴ ስለምታደርገው አይደለም ስላደረገው እናመሰግናለን። አሜን። ማረፊያ ስላዘጋጀህልን እናመሰግናለን። አሜን። ስለማትተወን እናመሰግናለን። አሜን። ስለምትደግፈን እናመሰግናለን። አሜን። የዘላለም አምላክ እግዚአብሔር አባት ስለምትገላግለን ከዚህ ጭንቅ እናመሰግናለን። አሜን። ጌታ ሆይ በኢቢ ማርሻን ይሁን በየትኛውም ዙሪያ እቅድህ፣ ዓላማ፣ ፍላጎት ካለበት ይሁን። አሜን። ይሁንልህ። አሜን። ይሁንልህ። አሜን። ይሁንብህ። አሜን። የዘላለም አምላክ እግዚአብሔር አባት የአንተ እቅድ ብቻ ይሁን። አሜን። ልባችንን ጠብቅ። አሜን። በሚፈጠረው ነገር እንዳናዝን፣ በሚሆነው ነገር ልባችን እንዳይሰበር ጌታ ሆይ ጠብቀን። አሜን። ጌታ ሆይ እኔ ቅድም ለምን ብያለሁ? ምን እግዚአብሔር ለምን አይባልም? ይቅር በለኝ። አሜን። ምህረት አድርግልኝ። አሜን። ጌታዬ በምህረት ጎብኝ። አሜን። ዘላለም አምላክ እግዚአብሔር አባት ያው ሰው ነኝ ስጋም ነው፣ ለዛ ነው እንደዛ ያልኩት። ይቅር በለኝ። አሜን። ጌታ አምላክ እግዚአብሔር አባት ልቤን ጠብቅ። አሜን። ልቤን በአንተ ላይ ብቻ እንዲታመን አድርግ። አሜን። ጌታ ሆይ ተባረክ። አሜን። ከፍ ከፍ። አሜን። ለክርስቶስ ኢየሱስ አሜን። ይቅር በለን። እናመሰግናለን ስላረክልን ነገር እናመሰግናለን። እሺ አሁን ልብሽ አረፈ፣ ተደሰተ፣ ደስ አለው? ስንገዛው ደስ የሚልሽ፣ ስንፈራረም በስማችን ሲሆን ደስ የሚልሽ ዘና አድርጌሽ ልበል። እሺ አታስቢሽ፣ ወድሻለሁ፣ አፈቅርሻለሁ። ጌታ እንዴት ብቻ ይሄን ጭንቀትሽን እንደማስወግደው ይሄ የምትጨነቂው ነገር ማለት ነው። ላይፍ ላይ ስትራግል መኖር አይቀርም። ደግሞ እንደ ተከራይ ደግሞ ስትሆኚ ይሄ ነገር ያለ ነው። ማንም ሲያጋጥመው እሺ አትዘኝ፣ አይዞሽ ማይ ላቭ ማይ ቾኮሌት ኬክ። አይ አሁን ምን መሰለሽ፣ አሁን ቀጣይነት ልጅ የሆነ ታሰባለን አይደለ? በቤታችን እንድንወልድ እግዚአብሔር ያሰበን። ስለዛ እስኪ ስሚኝ፣ እኛ አይኔን እያየ ልጅ ነው የምትያለል። የደበቀኝ ነገር አለ ለምን የምትይው? እና ቀጣይነት በራሳችን ቤት ልጃችንን ወልደን፣ ሴቷን ልጃችን ማን ነበረ ስሟ? በእናትሽ እሷን ወልደናት ወንድን ልጅ እሺ ወንድ ልጃችን የእሱን አልወጣንም ብቻ አንዱን እግዚአብሔር የሰጠንን ልጅ እንድናሳደግበት የራሳችን ቤት ውስጥ ነውና ይፖስታል። ይሄ ቪዲዮ አፖስተዋለሁ ጌታ። ከዛ ደግሞ መፖስት ብቻ ሳይሆን ጆርኒያችንን የምናሳያችሁ በዚህ ነው። ዱባይ ሄደን መተን ስንገዛና ስንፈራል፣ ከዛ ቤታችን ውስጥ ስናስቀምጥ እቃዎችን ምናምን ከዛ የድሮ እቃዎችን ደግሞ የሰጠን የነበሩት እነሱ ደግሞ ስንቀይረም ማለት ከዛ ደግሞ እሷ ደግሞ PS5 ስትገዛልኝ ከዛ ፕሮፌታብል ደግሞ ሆኜ ደግሞ እግዚአብሔር ይመስገን ለሁሉም ነገር ጌታ። ከዚህ በኋላ ስላለው ነገር እግዚአብሔር ይመስገን። አሜን። ጥሩ ዩቲዩብ ነበር የሰራነው። አዮ ማለት ጀመረች።